ወደ መጨረሻ የህይወት ዘመኑ በግልጽ አውጥቶ በማይናገራቸው ጉዳዮች ይበሳጭ እንደነበርና አብዝቶ የመጠጣት ችግርም አጋጥሞት እንደነበር ይነገራል። እንደ ጸረ አብዮተኛ ተቆጥሮም ታስሮ ነበር። የተዋናይ ህይወት ውጥንቅጥ ነው፣ በኮምፕሌክስ የተሞላ ይልም ነበር። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዶ ታላቁን የጥበብ ሰው ወጋየሁ ንጋቱ እናነሳለን። ወጋየሁ ንጋቱ ከሰሞኑ የልደት ቀኑ ታስቦ አልፏል። ለልደቱ ቀን ወጋየሁ ንጋቱ ለጋሽ ተስፋዬ የቲያትር እድገት ክበብ አባልነት በጻፈው ማመልከቻ ዛሬ ልደቴ ነው ብሎ ልደቱን በልዩ ሁኔታ እንደሚያስብ አሳውቆ ነበረ። ማመልከቻው ይህን ትላለች። ስም ወጋየሁ ንጋቱ፣ ዕድሜ 31፣ የትውልድ አገር አዲስ አበባ። በአዲስ አበባ ከተማ በ1936 ዓ.ም ተወለድኩ። እንደ አገራችን ልማድ የቄስ ትምህርት ቤት እስከ ዳዊት ከከለስኩ በኋላ ስዊድን ወንጌላዊት ሚስዮን ገብቼ የአንደኛ ደረጃ ትምህርቴን በሚገባ አጠናቀቅኩ። ከዚያም ተፈሪ መኮንን ትምህርት ቤት ተደልድዬ የሁለተኛ ትምህርቴንና የትምህርት መልቀቂያ ፈተናዬን በሚገባ አጠናቀቅኩ። ከዚያ በኋላ ወደ ዩኒቨርሲቲ ገብቼ የሁለተኛ ዓመት የኪነ ጥበባት ወቲያትር ተማሪ እንደሆንኩ ወደ ቡዳፔስት ለስኮላርሺፕ ተልኬ የቲያትርን ኪነ ጥበብ በተለይም በአስቀዳሚ የተዋናይነት በተከታይም የቲያትር አዘጋጅነት ትምህርት ለ2 ዓመት ተምሬ ተመርቄያለሁ። ወደ ሀገሬም ከተመለስኩ በኋላ በልዩ ልዩ ቦታዎች ማለትም ትምህርት ቤቶች ቲያትር ሰርቻለሁ። አንደኛ በኪነ ጥበባት ወቲያትር የፕሮግራምና የአስተዳደር ክፍል ኃላፊ በመሆን ለ1 ዓመት፣ ሁለተኛ በሀገር ፍቅር ማህበር ቲያትር ክፍል ኃላፊ በመሆን ለ1 ዓመት ከ2 ወር፣ በተጨማሪም ኢትዮጵያን በመወከል አልጀርስ ላይ በተደረገው ፓን አፍሪካን ፌስቲቫል ጴጥሮስ ያችን ሰዓት በሚለው ቲያትር ጴጥሮስን በመሆን ተካፍያለሁ። በተረፈም ብዙ ቲያትሮችን በመጫወት ለሕዝብ አሳይቻለሁ። ክበቡ ከላይ የተዘረዘሩትን ተመልክቶ ለአባልነት ይቀበለኝ ዘንድ በትሕትና አመለክታለሁ። በተረፈ ክበቡ ዘላቂ ሆኖ የኪነ ጥበብ ፍቅር የያዘ ሁሉ የፍቅሩ መሳተፊያ እንዲሆን በሙሉ ልቤ እመኛለሁ። በነገራችሁ ላይ ዛሬ የልደት ቀኔ ነው ሲል ይህን ደብዳቤ አስፍሮ ነበረ ወጋየሁ ንጋቱ። እኛም ይህን የሀገራችንን እንቁ የጥበብ ሰው ልደቱን በማስመልከት ዛሬ በጥበብ ነበር መሰናዶ እንዘክረዋለን። እስከ መሰናዶአችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዶአችን ፍጻሜ መልካም ጊዜ። ትወናና ወጋየሁ ንጋቱ የተሰኘው መጽሐፍ ደራሲ ፋሲካ ለገሰ ኤንቢሲ ላይ ቀርቦ ይህን ጥያቄ ተጠየቀ። የተዋናይነት ሙያ ላይ የተመቸህና ያልተመቸህ ነገር ምንድን ነው ተብሎ ተጠየቀ። ፋሲካ ይህን መለሰ። ሙያው ከበድ ያለ ነገር በተለያዩ አቅጣጫዎች የሚመጡበት ዘርፍ ነው። በእርግጥ እንደየሰው የሚሄድበት መንገድና ስኬትን ቶሎ የማግኘትና የማጣት ሁኔታዎች ቢኖሩም ግን ከልቡ ለመስራት ለፈለገ ሰው ብዙ ጊዜ ሁሉም ነገር ተመቻችቶለት ከሩቅ እንደሚታየው አይነት ስዕል ያለው ብቻ አይደለም። ወጋየሁ እንዳለው የተዋናይ ሕይወት ውጥንቅጥ ነው፣ በኮምፕሌክስ የተሞላ ግን በዛ ውስጥ ብዙ የሚያስደስቱ ነገሮችና ምጡን እርሺው ልጁን አንሺው የሚያስብሉ ነገሮች ይኖራሉ ሲል መልሶ ነበረ። በነገራችን ላይ ስለዚህ መጽሐፍ ጸሐፌ ተውኔትና መምህር አያልነህ ሙላት ይህን አስፍሮ ነበር። በሀገራችን የትወና ታሪክ ውስጥ ወጋየሁ የሚባለው ስም በደማቁ ጎልቶ የተጻፈ ስም ነው። ወጋየሁ ንጋቱ የሚደነቀውና የሚወደደው በነበረበት ዘመን በነበሩ የጥበብ ባለሙያዎች ብቻ ሳይሆን በዛሬውም ትውልድ ጭምር ነው። የወጋየሁ የላቀ ትወና ተደራሽነቱ ለሕዝቡ ነው። የጥበቡን ትሩፋት ሕዝብ ከልብ የተቀበለው ስለሆነ ግቡን ሳይመታ የቀረበት መድረክና ትወና ጨርሶ አልነበረም። ለዚህም ዋናው ምስክር ወጋየሁ በሕዝቡ ዘንድ የነበረው ፍቅር፣ አድናቆትና ውዳሴ ነው።
ይሄ መጽሐፍ በዚህ መልክ መደራጀቱ ይበል የሚያሰኝ ነው። የወጋየሁ ንጋቱን የሕይወት ታሪክ ለማወቅ ለሚፈልግ አንባቢም ሆነ በሙያው ላይ ለተሰማራ ሁሉ መልካም ግንዛቤ ይፈጥራል ባይ ነኝ። በእኔ እይታ የመጽሐፉ ዋና ዓላማ ትወና በወጋየሁ እንዴት ይተገበር ነበር የሚለውን ማመልከት ወይም መጠቆም ነው። ይህ ደግሞ ለቀጣዩ ትውልድ የጥበብ በር ከፋች ስለሚሆን ለዘመናዊ ትወና እድገት ማለፊያ አስተዋጽኦ ያደርጋል። ቀደምት የዘርፉ እንቁ ባለሙያዎች በየመስካቸው ባበረከቷቸው ትሩፋቶች ትውልዱ እንዲማሩባቸው በመጽሐፍ መልክ ሰንዶ የማቅረብ ባህል ሊቀጥል ይገባል ሲል ደራሲውን ፋሲካ ለገሰን ስለ ብርታትህ እናመሰግናለን ብሎት ነበር። ስሜነ ጌታነህ ስለ ወጋየሁ ንጋቱ ይህን አስፍሮ ነበር። ወጋየሁ መድረክ ላይ ሲተውን የመመልከት ዕድል አልነበረኝም። ነገር ግን የሠራቸው የመድረክ ቲያትሮች በቴሌቪዥን የመቀዳት ዕድል ስለነበራቸው ያኔ ነበር ወጋየሁ ምርጥ ተዋናይ እንደነበር ያወቅኩት። በተለይ የኒኮላይ ጎጎል ድርሰት የሆነው ዋናው ተቆጣጣሪ የተባለውን ቲያትር ስመለከት ወጋየሁ ሄሊስታኮቭን ሆኖ ሲተውን እንዴት እንደተመቸኝ ልነግራችሁ አልችልም። አረንጓዴዋ የወጋየሁ አጀንዳ መጀመሪያ ላይ ያነሳት የወደዳት ጉዳይ ነች። ይህች በምስሉ ላይ የምትመለከቷት የ1973 የወጋየሁ አጀንዳ በእጄ የገባችው ከዛሬ 4 ዓመት ቀደም ብሎ ነበር። ብዙ ጊዜ ሰዎች የግል ዳያሪ ውስጥ እውነት ይኖራል የሚል እምነት አለኝ። እውነት ስል ያ ሰው ስለምን እንደሚያስብ ምን ሲያደርግ እንደዋለ ከእውነተኛ ስሜቱ በመነጨ መልኩ ከግል ማስታወሻው ማየት ብሎ ማወቅ ይቻላል። የወጋየሁ የልደት ቀን ግንቦት 28 መሆኑን ከዚህ የግል ዳያሪው ነው ለማየት የቻልኩት። ይህ አጀንዳ በመጨረሻው ገጽ ላይ የታዋቂ ሰዎች ስልክ ቁጥርን ይዟል። በዚያን ጊዜ የወጋየሁ ቅርብ የነበሩ ሰዎች የቤት ስልክ ቁጥራቸው አጀንዳው ላይ ሊሰፍር ችሏል። የተወሰኑትን እንጥቀሳቸው። ፍቅርተ ደሳለኝ፣ ወይዘሮ ጠለላ ከበደ፣ አቶ መንግስቱ ለማ፣ አቶ ተስፋዬ ገሰሰ፣ ጓድ ገዳሙ አብርሃ፣ ወይዘሮ ትሩፋት ገብረየስ፣ ጓድ ካሳ ገብሬ ሚኒስትር ናቸው። ወይዘሮ አስናቀች ወርቁ። የእነዚህን ሰዎች ስልክ ነበር ወጋየሁ በአጀንዳው ላይ ያሰፈረው። በዚህ አጀንዳ ላይ ወጋየሁ በአብዛኛው በዚህ ቀን ይህን ቲያትር እናሳያለን፣ በዛ ቀን እዚህ ቦታ ቲያትር ለማሳየት እንሄዳለን እያለ የወርና የሳምንት ዕቅዱን አጀንዳው ላይ ያሰፍር ነበር። ይህ አጀንዳ ለእኔ ታሪካዊ ነው። ለምን ቢባል ብዙ ጊዜ የታዋቂ ሰዎች የግል አጀንዳ በቀላሉ ስለማይገኝ ነው። የሌሎች ታዋቂ ሰዎች አጀንዳ ካላችሁ ባካችሁ በጥንቃቄ ያዙት፣ አሊያ ለቤተ መዘክር ስጡ። ደስ ካላችሁም ለኔ ብታቀብሉኝ አሪፍ ጽሑፍ ልጽፍበት ስለምችል እንተሳሰብ። አቶ ዘመዴ ንጋቱ የወጋየሁ ታላቅ ወንድም ናቸው። እርሳቸው የወጋየሁን ታዛዥነት ያደንቃሉ። ያኔ በልጅነት ወጋየሁ መረበሽ የሚባል ነገር እንደማያውቅ ወንድሙ ይናገራሉ። ወጋየሁ አንደኛ ደረጃን እንጦጦ ሚስዮን ሲማር፣ ሁለተኛ ደረጃ ደግሞ ተፈሪ መኮንን ጨርሷል። ከሃይስኩል በኋላ ነበር የወጋየሁ የትወና ፍቅር መውጣት የጀመረው። ያን ጊዜ ወጋየሁ ተራ ወሬ ነው ብሎ ለጓደኞቹ የሚያወራቸው ነገር እነሱን በጣም ያስቃቸው ነበር። ወጋየሁ በዚህ ተበረታታና ቀልዶቹን አሳመረ። የእነ አለቃ ገብረሃናን ቀልድ ሲያቀርብ ወጋየሁ ይበልጥ ተደናቂ ለመሆን ቻለ። ኮሚኩ ወጣት ፊልም አብዝቶ ይወዳል። ሮጦ ወደ ፊልም ቤት ይገባል። በተለይ ቅዳሜ ሲመጣ ምንም ቢሆን ከፊልም ቤት አይቀርም። ያያትን ፊልም አንድም ሳያስቀር ገልብጦ ለተማሪዎች ያቀርባል። በ21 ዓመት ዕድሜው የመጀመሪያውን ቲያትር ከተጫወተ በኋላ በ24 ዓመቱ ሃንጋሪ ቡዳፔስት ተምሮ ከመጣ በኋላ የመድረክ ሰው ሆነ። ወጋየሁ በሕይወቱ 94 ቲያትሮችን ሰርቷል። 30 ያህሉ የመድረክ ሲሆኑ 18ቱ የቲቪ፣ 46 ያህሉ ደግሞ የሬዲዮ ናቸው። ከነዚህ ውስጥ በሎሬት ጸጋዬ የተደረሰው ሀሁ በ6 ወር ተደናቂው ነው። ሰዓሊ እሸቱ ጥሩነህ መላ አካሉ ቋንቋው በሚል ርዕስ የወጋየሁ የሰውነት የቁመት የፊት ቅርጽ ሁኔታ ላይ ጠለቅ ያለ ሂሳዊ ጽሑፍ አቅርበዋል። ታዋቂው ሀያሲ ስዩም ወልዴም ገጸ ብዙ ጠቢብ በሚል ርዕስ የወጋየሁን ሁለገባዊ የተዋናይነት ብቃት አብራርቶ ጽፏል። ረዳት ፕሮፌሰር ሃይማኖት ዓለሙ ወጋየሁ ለመድረክ የተፈጠረ መሆኑን ያስባል። ወጋየሁ ለረዳት ፕሮፌሰር ሃይማኖት ትራጀዲንም ኮሜዲንም ማይምንም የመስራት ብቃት ያለው ተዋናይ ነው። ፍቃዱ ተክለማርያም ከወጋየሁ ጋር የጠበቀ ቁርኝት ነበረው። ፍቃዱ እንደሚያስታውሰው ወጋየሁ ከእርሱ በኋላ ለሚመጡ ተዋናዮች ዕውቀቱን ለማካፈል ፍጹም የማይሳሳ ነበር።
የወጋየሁ ሴት ልጅ ሪታ ወጋየሁ አሜሪካን ያለችው። ወጋየሁ ንጋቱ ባለ ትልቅ ተሰጥኦ መሆኑን ለማስረዳት ብዙ መተንተን አያስፈልግም። ይህንንም በመድረክና በሬዲዮ ከተጫወታቸው ድራማዎች መረዳት ይቻላል። በሚጫወትባቸው ቲያትሮች ሁሉ የእውነታውን ዓለም ቁልጭ አድርጎ የሚያሳይ ተዋናይ ነው። እርግጥ ነው ስለ ወጋየሁ ስናስብ በነጋሽ ገብረ ማርያም ድል አጥቢያና ያዛውንቱ ክበብ፣ በመንግስቱ ለማ ጸረ ኮሎኒያሊስት፣ በጸጋይ ገብረ መድኅን እናት ዓለም ጠኑ እና ጴጥሮስ ያችን ሰዓት፣ በመላኩ አሻግሬ አንድ ጡት፣ በማሞ ወድነህ አሉላ አባ ነጋ፣ በተስፋዬ ገሰሰ ፍርዱን ለእናንተ ወዘተ ተቆጥሮ የማያልቅ ቲያትሮች መጫወቱ ይታወሰናል። በመሰረቱ ወጋየሁ በገጸ ባህሪ መረጣ እምብዛም የሚጨነቅ አልነበረም። አልታየ ወርቅ ዘለቀ ባዘጋጀችው የሕፃናት ቲያትር አንዳንድ ተዋናያን የልጆችን ነገር በመናቃቸው ችግር እንደገጠማት ገልጻ በጣም የታወቀው ወጋየሁ ንጋቱ ግን ከትልልቆቹ ይልቅ የትንንሾቹ እንደሚከብድና እርሱም በዚህ ተውኔት ለመካፈል ዝግጁ መሆኑን እንደገለጸላት በኢትዮጵያ ሄራልድ የባህል መድረክ ተናግራለች። በጣም የሚገርመኝ ከመድረክ ውጪ ሳየው ጭብጥ ይልብኛል። አንዳንድ ጊዜም ኩፍ ያለሽ ዶሮ መስሎ የሚታየኝ ጊዜ አለ። በዚያው መድረክ ግን ሲያስፈልገው እንደ መኳንን ተንጎማሎ ወይም እንደኔ ቢጤ ኩርምት ብሎ መጫወት ይችላል ብላ ተናግራለች። ቴድሮስ ሸዋንግዛው ስለ ወጋየሁ ይህን አስፍሯል። ወጋየሁ ንጋቱን አላየሁትም፣ አላወቅኩትም፣ ሲተውን አልተመለከትኩም። እኔ ሳልወለድ እሱ ሞቷል። ስለሱ የማውቀው ሁሉ በዝና ነው። የመጀመሪያው ታሪክ በኢንስፔክተር ጀነራል ዝነኛ የኒኮላይ ጎጎል ድርሰት ነው። ወደ አማርኛ ዋናው ተቆጣጣሪ ተብሎ ተመልሷል። ተርጓሚው አሰፋ ገብረ ማርያም ናቸው። ታዲያ ወጋየሁ ይህንን ቲያትር በብሔራዊ ቲያትር ሲተውን ሩሲያ ውስጥ ይህንኑ ገጸ ባህሪ ወክሎ የሚጫወተው የሀገሪቱ ትልቁ ተዋናይ አዲስ አበባ መጥቶ ወጋየሁን ተመልክቶታል። ምንም እንኳን ቋንቋውን ባይሰማውም ከወጋየሁ አተዋወን ብዙ ጠቃሚ ነገሮችን እንዳገኘ ተናግሯል። ምክንያቱም ወጋየሁ የሚተውነው ባፉ ብቻ ስላልሆነ ነው። ፊቱም፣ እጁም፣ እግሩም በአጠቃላይ መላው ሰውነቱ ይናገራል። በትወና ውስጥ ይሳተፋል። ጥበብ ጠቢበኛውን ስታገኝ ብዙ ድንበሮችን አልፋ ዓለም አቀፋዊ ትሆናለች። ሁለተኛው ወጋየሁ ሌላ ቲያትር ለመስራት እየተለማመደ ነው። የተሰጠው ገጸ ባህሪ ቁማርተኛ ነው። የካርታ ጨዋታ ቁማርተኛ። የካርታ ተጫዋቾች ደግሞ አንድ አመል አላቸው። ካርታ ሲስቡ ጣታቸውን ምራቅ ያስነካሉ። የብዙ ጊዜ ካርታ ሱሰኛ ደግሞ ይህ አመል ልምድ ይሆንበትና ካርታ በማይጫወትበት ጊዜ እንኳን ጣቱን በምላሱ ይልሳል። አዘጋጁ ይህንን እንዲያደርግ ለወጋየሁ አልነገረውም። ወጋየሁ በራሱ የጨመረው ነው። ወጋየሁ አዘጋጁን ቀድሞ ገጸ ባህሪያቱን ምሉ የሚያደርግበት ተሰጥኦ አለው። ወጊሾ በመላው ሰውነቱ ነው የሚተውነው አላልኳችሁም? ሶስተኛው ወጋየሁ ንጋቱ ፍቅር እስከ መቃብርን እንደው ተረከው ብሎ አቅልሎ ማየትና ማለፍ የሚቻል አይመስለኝም። ብቻውን ሁሉንም ገጸ ባህሪያት ሆኖ ተወነው እንጂ። ወጊሾ መጽሐፍን ቲያትር አለፍ ብሎም ነፍስ ዘርቶበት ሕይወት ማድረግ የቻለ ተአምረኛ ነው። እንደው በአጠቃላይ ወጋየሁ ንጋቱን ፍቅር እስከ መቃብርን ከወጋየሁ ንጋቱ ለያይቶ ማየት የሚቻል አይመስለኝም። ወጊሾን የቲያትር መድረክ ላይ ለመመልከት እድሉን ባላገኝም በዛብህንና ሰብለን ሆኖ ሲያወራ በምሰማው ድምፅ እጽናናለሁ። ፍቅር እስከ መቃብር የሚለውን ርዕስ በሰማው ቁጥርም ወጋየሁ ንጋቱን ከሐዲስ ዓለማየሁ እኩል አስታውሰዋለሁ። ሐዲስ ዓለማየሁ ወጊሾን ማድነቂያ ቃላተው ፍቅር እስከ መቃብርን እኔ ጻፍኩት ወጋየሁ ነፍስ ዘራበት፣ ወጋየሁ እንደዚህ አሳምሮ ባይተርከው ኖሮ መጽሐፉ ይህንን ያህል ተወዳጅ ባልሆነ ነበር ብለዋል። በነገራችን ላይ የአብርሃም ወልዴ ባላገሩ የሚያዘጋጀውን የትወና ውድድር ወጊሾ ብሎ መሰየሙ ትክክለኛ ውሳኔ ነበር ሲል አድናቆቱን ገልጿል። በነገራችን ላይ ፍቅር እስከ መቃብርንና የፍቅር እስከ መቃብርን ተራኪ ወጋየሁ ንጋቱን ካነሳን የፍቅር እስከ መቃብር ትረካ ላይ የምትሰማውን ዋሽንት ሳናነሳ ማለፍ የለብንም። በኢትዮጵያ ሬዲዮ ከመጽሐፍት ዓለም ላይ የደራሲ ሐዲስ ዓለማየሁ ፍቅር እስከ መቃብር ትረካን በልባችን ማህደር ከተራኪ ወጋየሁ ንጋቱ እኩል ያተመልን አንጋፋው የዋሽንት ተጫዋች ጋሽ ዮሐንስ አፈወርቅ ነበር። 1960ዎቹ መጀመሪያ በኢትዮጵያ ሬዲዮ የተቀረጸው የዋሽንት ጨዋታው በ1970ዎቹ ፍቅር እስከ መቃብር ሲተረክ ማጀቢያ ሆነ። ዮሐንስ አፈወርቅ 1970ዎቹ መጨረሻ
የህዝብ ለህዝብ ጉዞ ላይ ተሳታፊ ሆኖ ዋሽንት በመጫወት ባህላዊ የትንፋሽ መሳሪያውን ለዓለም ያስተዋወቀልን የጥበብ ሰው ነው። ቅጽል ስሙ ፎርፋይት ይባል ነበር አሉ የዮሐንስ አፈወርቅ። ለምን እንዲህ እንደተባለ ተጠይቆ እኔ መቼም ፕሊስና ታንኪው በማለት የሚወዳደረኝ የለም። አንዴ የሙዚቃ ቡድኑ ወደ ኬንያ ሲሄድ አጠገቤ አንድ ፈረንጅ ተቀምጧል። መጽሔት ያነባል። ከኋላዬ የሙዚቃ ቡድኑ አባላት ተቀምጧል። ከዚያ ፈረንጁን ፕሊስ ብዬ መጽሔቱን ተቀበልኩትና አገላብጬ አይቼ ቴንኪው ብዬ መለስኩለት። ፈረንጁ እንግሊዘኛ የምችል መስሎት በእንግሊዘኛ የሆነ ነገር ሲለኝ ፎርፋይት አልኩ። ፈረንጁ ግራ ገብቶት ኤክስኪውዝ ሚ ሲለኝ መልሼ ፎርፋይት ስለው ግራ ገብቶት ዝም አለኝና ናይሮቢ ደርሰን ከአውሮፕላን ስንወርድ ከኋላ የነበሩ ጓደኞቼ እየሳቁ ፎርፋይት ይሉኝ ጀመር። ከዚያም ቅጽል ስም የሆነው ቀረ ብሎ ነበር። ወጋየሁ ንጋቱን ስናነሳ ፍቅር እስከ መቃብር ትረካ ላይ ያለችውን ዋሽንት ተጫዋች ዮሐንስ አፈወርቅን በዛው እናንሳው ብለን ነው። ወጋየሁ ንጋቱ ግንቦት 28 ቀን 1936 ዓ.ም አዲስ አበባ ቀበና ነው የተወለደው። ወላጅ አባቱ አቶ ወጋየሁ ብዙነህ፣ ወላጅ እናቱ ወይዘሮ አምሳለ በየነ ይባላሉ። አባትና እናቱን ያጣው ገና በልጅነቱ ነበር። ወንድምና እህትም አልነበረውም። ብቸኛ ልጅ ነበር ወጋየሁ ለቤተሰቦቹ የስለት ልጅ። ወጋየሁ በ1942 ዓ.ም አካባቢ አቃቂ በሚገኘው የስዊድን ወንጌላዊት ሚስዮን ትምህርት ቤት ትምህርቱን ጀመረ። የአንደኛ ደረጃ ትምህርቱን እንደጨረሰ ወደ አዲስ አበባ መጥቶ በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤቶች ተከታተለ። ወጋየሁ በትምህርት ቤት ቆይታው በአንዳንድ የተለያዩ አጋጣሚዎች የተሰጥኦ ትርኢት ያቀርብ ነበር። ከተሰጥኦ ትርኢቶቹ ዋናው የልዩ ልዩ እንስሳትን ድምፅ አስመስሎ ያወጣው የነበረው ይጠቀሳል። በ1955 ዓ.ም የሁለተኛ ደረጃ ትምህርቱን እንዳጠናቀቀ ቀደም ሲል የአዲስ አበባ ዩኒቨርሲቲ አቋቁሞት በነበረው ኪነ ጥበብ ወቲያትር ይባል ወደ ነበረው ያሁኑ የባህል ማዕከል በመግባት ከጓደኞቹ ከአባተ መኩሪያና ደበበ እሸቱ ጋር እንቅስቃሴ ማድረግ ጀመረ። በወቅቱ የማዕከሉ ኃላፊ በነበሩት ፊሊፕ ካፕላን አማካኝነትም የትወናን የዝግጅትንና የጽሕፈተ ተውኔትን መሠረታዊ ዕውቀት ተማረ። ወጋየሁ ቲያትርን የኖራት ያከበራትና ያስከበራት ድንቅ ልጇ ነበር። በነጋሽ ገብረ ማርያም የድል አጥቢያ አርበኛና የአዛውንቶች ክበብ፣ በመንግሥቱ ለማ ጸረ ኮሎኒያሊስት፣ በጸጋዬ ገብረ መድህን እናት ዓለም ጠኑና ጴጥሮስ ያቺን ሰዓት፣ በመላኩ አሻግሬ አንድ ጡት፣ በማሞድነህ አሉላ አባ ነጋ፣ በተስፋዬ ገሰሰ ፍርዱ ለናንተ ወዘተ ቲያትሮች ውስጥ መልኩን እየለዋወጠ በተጫወታቸው ገጸ ባህሪያት ወጋየሁ ነፍሱና ሥጋው ለቲያትር ጥበብ መፈጠሯን ማስመስከር የቻለ የቲያትር ዕንቁ ነበር። ዘነበ አብርሃ የመድረኩ ኮከብ በተሰኘ ርዕስ ስለ ወጋየሁ ንጋቱ ሲጽፍ ለመጀመሪያ ጊዜ ያየሁትም ቀልቤን የወሰደውም የታዋቂውን ባለቅኔ የጸጋዬ ገብረ መድህንን ጴጥሮስ ያቺን ሰዓት ቲያትር ሲሰራ ነው። ወጣትነቱም አይሎ ነው መሰል እምባዬን መግታት ተሳነኝ። ደግነቱ አዳራሹን የሞላው ታዳሚ ሁሉ ይነፈርቃል በማለት ወጋየሁ በአቡነ ጴጥሮስ ተመስሎ ሲጫወት የፈጠረበትን ስሜት ይገልጻል። ወጋየሁ እንደዚህ ነው፣ መስሎ ሳይሆን ሆኖ ነው የሚሰራው። የሱን ቲያትሮች በመድረክ ላይ የመታደም ዕድል ያገኙ የቲያትር ተመልካቾች በአንድ ድምፅ የሚመሰክሩት እውነትም ይኸው ነው። ወጋየሁ መሆን እንጂ መምሰልን ማስመሰልን አያውቅበትም። ወጋየሁ ንጋቱ እንዴት የተዋጣለት ተዋናይ ሊሆን እንደቻለ ዜና ቱሪዝም በአንድ ወቅት ላቀረበለት ጥያቄ ሲመልስ የስቴጅ ዓይኔን የከፈተው ተስፋዬ ገሰሰ ነበር፣ የድራማ መምህሬ፣ የተውኔት አባቴ እርሱ ነው ሲል መልሷል። ይህን ውለታውንም ሳይረሳ እሱም ያለውን ዕውቀትና ክህሎት ለሌሎች ተተኪ ባለሙያዎች በማስተማርና በማካፈል የወጣት ባለሙያዎችን የስቴጅ ዓይን በመክፈት መልሷል። ወጋየሁ በ1967 በ1969ና በ1970 ዓ.ም ብሔራዊ ቲያትር በሰጠው የተዋንያን ሥልጠና አስተማሪ በመሆን የሚጠበቅበትን አስተዋጽኦ አበርክቷል። ከተማሪዎች ውስጥ እነ ሲራክ ታደሰ፣ ዓለም ፀሐይ ወዳጆ፣ ተክሌ ደስታ፣ መዓዛ ብሩ፣ ዓለም ፀሐይ በቀለ፣ አይን ዓለም ተስፋዬ፣ ኃይሉ ብሩና የመሳሰሉት ይገኙበታል። ወጋየሁ የቲያትር ሙያ ዕውቀቱን ለማጎልበትም ከፍተኛ ጥረት ያደርግ ነበር።
በ1959 ዓ.ም ከደበበ እሸቱ ጋር ወደ ሃንጋሪ ቡዳፔስት ተልኮ የስነ ተውኔት ሙያን ለ2 ዓመታት አጥንቶ ተመለሰ። ከሃንጋሪ እንደተመለሰ በሬዲዮና በቴሌቪዥን አጫጭር ተውኔቶችን ማቅረብ ቀጠለ። በተለይም በኢትዮጵያ ቴሌቪዥን ለተመልካች እንግዳ የሆኑ አስማተኛው፣ ቁንጫ፣ አባሉን፣ ቀለም ቀቢው፣ የተዘጋ በርና የመሳሰሉ ድምፅ አልባ ማይም ተውኔቶችን ማቅረብ በመጀመሩ ተደናቂነትን እያተረፈ መጣ። በ1962 ዓ.ም በሀገር ፍቅር ቲያትር ቤት ተቀጠረ። የቲያትር ክፍሉ ኃላፊ፣ አዘጋጅ፣ ተዋናይና እንዲሁም በሙያው ለመስራት የሚፈልጉ ወጣቶችን በማስተማር ሁለገብ አገልግሎትን ሰጥቷል። ከዚህ በኋላ ወደ ኢትዮጵያ ሬዲዮ ተዛወረና ለመዝናኛ ፕሮግራም አቅራቢነትና በዜና አንባቢነት ሲሰራ ቆየ። በዚህ ሥራ ለ4 ዓመታት አገልግሎ በብሔራዊ ቲያትር ቤት ተቀጠረ። በብሔራዊ ቲያትር ቤት ከተቀጠረበት ጊዜ አንስቶም በተለያዩ በርካታ ተውኔቶች አብይ ሚናዎች እየወከለ ተጫውቷል። ለምሳሌ ትግላችን፣ የሥጋ ሌሊት ራእይ፣ ደማችን፣ ደመ መራራ፣ ሞረሽ፣ ሀሁ በ6 ወር፣ ጸረ ኮሎኒያሊስት፣ አጽ በየገጹ፣ እናት ዓለም ጠኑ፣ የአዛውንቶች ክበብ፣ ዋናው ተቆጣጣሪ፣ ፍርዱን ለናንተ፣ ጴጥሮስ ያቺን ሰዓት፣ ክራር ሲከር፣ ሐምሌት፣ ሊየር ነጋሲ፣ የድል አጥቢያ አርበኛ፣ ዘርአይ ደረስ፣ ገሞራው፣ አሉላ አባነጋና እናትነሽ ናቸው። ከነዚህ ተውኔቶች በአንዳንዶቹ በዋና አዘጋጅነትና በተዋናይነትም ሰርቷል። ወጋየሁ ንጋቱ ከሚታወቅባቸው ተግባራቱ አንደኛው በሬዲዮ ያቀርብ የነበረው የመጽሐፍት ትረካ ነው። በመጽሐፍት ዓለም ፕሮግራም በሬዲዮ ከተረካቸውና አድናቆትን ካተረፉለት መጽሐፍት መካከል የሐዲስ ዓለማየሁ ፍቅር እስከ መቃብር፣ የብርሃኑ ዘሪሁን 3 መጽሐፍት ማዕበል የአብዮት ዋዜማ፣ ማዕበል የአብዮት መባቻና ማዕበል የአብዮት ማግስት የተባሉትና የገበየሁ አየለ ጣምራ ጦር ከተደራሲያን አእምሮ የማይጠፉ ናቸው። ያም ሆኖ ግን እንደ ፍቅር እስከ መቃብር የወጋየሁ ንጋቱ የሬዲዮ ትረካ ችሎታው ነጥሮ የወጣበትና ዛሬም ድረስ ተወዳጅ የሆነበት ሥራ ያለ አይመስልም። ለዚህ ድንቅ ሥራው የመጽሐፉ ደራሲ ሐዲስ ዓለማየሁ መጽሐፋቸው ተተርኮ እንዳለቀ ለወጋየሁ እኔ ከጻፍኩት ይልቅ አንተ በሕዝቡ አእምሮ የሳልከው ይበልጣል የሚል የአድናቆት አስተያየት ሰጥተውታል። አንጋፋው ከያኒ ወጋየሁ ንጋቱ በሕይወት ዘመኑ በመድረክ 30፣ በቴሌቪዥን 18፣ በሬዲዮ 46፣ በጠቅላላ 94 ቲያትሮችን በመጫወትና የሕዝብ ልጅ በመሆን ዘመኑን አልፏል። ሰዓሊ እሸቱ ጥሩነህ መላ አካሉ ቋንቋው በሚል ርዕስ የወጋየሁ የሰውነት፣ የቁመት፣ የፊት ቅርጽ ሁኔታ ላይ ጠለቅ ያለ ሂሳዊ ጽሑፍ አቅርበዋል። ታዋቂው ሀያሲ ስዩም ወልዴም ገጸ ብዙ ጠቢብ ብሎ የወጋየሁን ሁለገብ የተዋናይነት ብቃት አብራርቶ ጽፏል። ረዳት ፕሮፌሰር ሃይማኖት ዓለሙ ወጋየሁ ለመድረክ የተፈጠረ መሆኑን መስክረዋል። አርቲስት ፍቃዱ ተክለማርያም በበኩሉ ወጋየሁ ከእርሱ በኋላ ለሚመጡ ተዋናዮች ዕውቀቱን ለማካፈል ፍጹም የማይሳሳ እንደነበር ተናግሯል። ወጋየሁ በ1966 ዓ.ም እንደ ጸረ አብዮተኛ ተቆጥሮ ለጥቂት ጊዜያት ታስሮ ተፈቷል። በ1977 ዓ.ም ከባህል ሚኒስቴር ሠራተኞች መካከል ምስጉን ሠራተኛ ተብሎም ተሸልሟል። ወጋየሁ ወደ መጨረሻው የሕይወት ዘመኑ በግልጽ አውጥቶ በማይናገራቸው ጉዳዮች ይበሳጭ እንደነበርና አብዝቶ የመጠጣት ችግርም አጋጥሞት እንደነበር ይነገራል። በመጨረሻም ህዳር 6 ቀን 1982 ከዚህ ዓለም በሞት ተለየ። የተከበራችሁ የነበር ሚዲያ ተከታታዮች በጥበብ ነበር መሰናዶ ያሰናዳንላችሁ ዝግጅት ለዛሬ የተከታተላችሁትን ይመስል ነበር። እንደወደዳችሁት እምነታችን ነው። በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ በአክብሮት እንጠይቃለን። መልካም ጊዜ።